ሰላም በያላችሁበት ይሁን ውድ ተከታዮችና አዲስ ተከታዮች ማለቴ ሰብስክራይብ የምታደርጉ አሁን ማለት ነው። ኬቢሻ ነኝ። ዛሬ ይዤላችሁ የመጣሁኝ በሁላችሁም እጅ ሊገኝ የሚችል ሁላችንም የምንጠቀምበት ነገር ሆኖ እንዴት ማስዋብ እንዴት ቆንጆ አድርገን ለወዳጅ ዘመድ ማድረስም ሆነ ለራሳችን ማስቀመጥ የምንችልበትን ፎቶ እና ቪዲዮ እንዴት በቀላሉ በስልካችን ብቻ ኢንተርኔት በመጠቀም እንደምናዘጋጅ ነው። ቪዲዮውን እስከ መጨረሻ እዩ። ላይክ ሰብስክራይብ ማድረጉ። ወደ ቪዲዮ እንሄዳለን። ዛሬ የምናየው በእጃችን የሰርግ ፎቶ ይሆናል፣ የቤተሰብ ማስታወሻ ይሆናል፣ የልደት ይሆናል፣ የፕሮግራሞች ይሆናል፣ የምርቃት ይሆናል። የተለያዩ ፎቶዎችን በስልካችን እንደምናነሳ ይታወቃል። የምናነሳውን ፎቶ በቪዲዮ መልክ ለሰው ስናሳይ ቆንጆ አድርገን ብናሳይ ምንም ችግር የለውም፣ እንደውም ያምራል። ስለዚህ ለማድረግ ከስልካችን ከምንጠቀማቸው ከብዙ አፕሊኬሽኖች ውስጥ አንደኛውን በካሜራ አንሱ በምንም አንሱ ፎቶን ለማስተካከል ለምሳሌ ካፕከት የሚባል አፕሊኬሽን አለ። ይሄ ካፕከት በጣም ወሳኝ የሆነ ነው። ዋና ባህሪያቶች አሉት። ለምሳሌ ቪዲዮ መጫን፣ የጫነውን ቪዲዮ ለማስተካከል ማለት ነው ካፕከት ላይ እንችላለን። ቪዲዮ መቁረጥ፣ ለምሳሌ አንድ ቪዲዮ እየቀረጽን ቆንጆ ቪዲዮ ቀርጸን መሃል ላይ ማይሆን ነገር ቢገባ ወይም ድምጽ አንዳንድ የሚረብሽ ነገር ቢኖር ያን ለመቁረጥ እንጠቀማለን። ካፕከት የሚባል አፕሊኬሽን ማለት ነው የሚያገለግለው። ሌላ በቀረጽነው ቪዲዮ ላይ ድምጽ መጨመር ይቻላል። የተለያዩ ድምጾችን መዝሙር ይሆናል፣ የተለያዩ ነገሮችን መጨመር እንችላለን። በመቀጠል ደግሞ ምን እናደርጋለን? ጽሁፎችን መጨመር እንችላለን። ለምሳሌ አንድ ቪዲዮ ቀርጸን ቪዲዮ ስለምን እንደሚያወራ ስለምን እንደቀረጽን የት እንደነበረ ዓመተ ምህረት ጭምር በጽሁፍ እናስቀምጣለን ማለት። ይሄ ደግሞ ምንድነው ቪዲዮአችንን ቆንጆ ከሚያደርጉ ነገሮች አንዱ ነው። ሌላ ኢፌክት እና ፊልተር እናስገባለን። ኢፌክት እና ፊልተር የሚያገለግለው ምንድነው? ቪዲዮቹን ለማሻሻል በቃ ቪዲዮ በጣም ቆንጆ ያደርግልናል። ፊት ጥራት ያመጣል። ቪዲዮ የሚታይበትን ቪው ለምሳሌ ሬሾ ወይም አስፔክት ሬሾ፣ ሬዞሉሽን፣ የቪዲዮ የሚጫወትበት ሜጋፓስካል እያንዳንዱ ነገር ቆንጆ እንድናደርግ ያደርጋል ማለት ነው። ሌላ ትራንዚሽን ይኖረዋል ማለት ነው። ቪዲዮ ክፍሎች መካከል ላይ ለማስተላለፍ ወይም ትራንዚሽን ለመጨመር ያገለግላል። ለምሳሌ አንድ ቪዲዮ ሰርተን በመሃል መልእክት ማስገባት ብንፈልግ መጨመር እንችላለን፣ ቪዲዮን ክፍልፍ አድርገን ማለት ነው። ሌላኛው ባክግራውንድ ማስተካከል ይቻላል። የቪዲዮን ባክግራውንድ አዲስም መጨመር ይቻላል፣ የነበረውንም ማስተካከል ይቻላል። በተጨማሪ ቪዲዮን ቆርጠን ማውጣት እንችላለን ከመሃል ማለት ነው። ይህን የሚያገለግለው ማነው? ካፕከት ማለት ነው። እያንዳንዱ ደግሞ አንድ ባንድ የምናይበት ይሆናል ማለት ነው። ለምሳሌ አንድ ባንድ ለማየት ምን ውስጥ እንገባለን? ካፕከት ላይ እንገባለን ማለት ነው። ካፕከት ላይ እንገባለን። ካፕከት በስልካችን እንከፍታለን። ከከፈትን በኋላ እዚህ ጋር ሁለት ነገሮች አሉ። አንድ ፎቶ አለ፣ ሁለት ደግሞ ቪዲዮ አለ። እንደምታዩት ማለት ነው። ፎቶ አለ፣ ቪዲዮ አለ። ፎቶ እዚህ ጋር ፎቶዎች ያሉበት፣ ሌላ ደግሞ ምን አለ? ቪዲዮ አለ። እኛ የምንፈልገው የምናስተካክለው ቪዲዮ ከሆነ ፕላስ ምልክቷን እንጫናለን ማለት ነው። ስለዚህ ምን ታደርጋላችሁ? ቀጥታ ኒው ቪዲዮ የሚለውን መንካት ነው። ምንም ፕሮሰስ የለውም። ትነካላችሁ። ስትነኩ ሁለት ነገር ነው ያለው። ፎልት ቪዲዮ ስለነካን ወዴት ነው የሚመጣው? ወደ ቪዲዮ ነው የሚመጣው ማለት ነው። እዚህ መጀመሪያ ፕላትፎርም የሚታዩት ካሁን በፊት የተጠቀማችሁት ካፕከት ላይ የተጠቀማችሁት ቪዲዮ የሰራችሁት ነው የሚሆነውና ስለዚህ አዲስ ቪዲዮ ስለምትሰሩ ሴቲንግ የሚለውን ትነካላችሁ። ምክንያቱም ስልካችሁ ውስጥ ያለው ቪዲዮ ላይ እንዲገባ ማለት ነው። ከዛ ምን ታደርጋላችሁ? እዚህ እንድትመርጡ ያስገባል። ወደ ካፕከት ፕላትፎርሙ ላይ እንድትከፍቱ ይፈልጋል። ከካሜራው ከስልካችሁ ስቶሬጅ ወደ ካፕከት አፕ ላይ እንዲገባ ይፈልጋል ማለት ነው የሚሰሩት ቪዲዮ። ስለዚህ ያን ቪዲዮ ትነካላችሁ። ልክ ስትነኩ ቁጥሩ ይጨምራል። ኦኬ ትላላችሁ። ከዛ እንደምታዩት አዲስ ጨምረዋል ማለት ነው። አዲስ የጨምረው ይሄኛውን ነው የጨምረው። ስለዚህ እዚህ አንድ ነው የምታዩት እኔ ለመስራት ይተከልኩታል። ለምሳሌ እቺኛዋን ጨምሯል፣ መጀመሪያ አልነበረም ማለት ነው። ስለዚህ ምን ታደርጋላችሁ? እሷን ሴሌክት አድርጋችሁ አሁን አንድ ነው የምናደርገው ማለት ነው። ከዚህ ሁለት ሶስት በአንድ ማስገባት ትችላላችሁ። ለማስገባት ግን አንድ ብቻ ተደርጎና አድ ትላላችሁ። ከዛ ወደ ካፕከት አስገብቷል ማለት ነው። አሁን በዋናነት የምትሰሩት እዚህ ጋር ፊቸር አለ። ፊቸሩ ምንድነው? ለምሳሌ እዚህ ጋር እንደምታዩት ካፕከት ላይ
ታች ቱሎች አሉ። ምልክት አለ፣ ልክ የሳውንድ ምልክት አለ፣ ፊደል አለ፣ ኢፌክት አለ፣ ኦቨርፕሌይ ካፕሽን አለ። ይሄ ማለት የመጀመሪያው ኤዲት የምናደርግበት ነው። ኤዲት ስናደርግ ልክ እሱን ስነካ የሚመጡ ፊቸሮች አሉ። ለምሳሌ ስፕሊት አለ፣ ቮሉም አለ፣ ሆን አለ። ችኛውን ወደ ላይ ከፍ እናርጋትና አለ ዱፕሊኬት አለ። እንደዚህ ወደ ጎን እያሳለፋችሁ የሁሉንም ወደ ጎን እንደዚህ ወደዚህ አቅጣጫ ቅርጽ እያደረጋችሁ ከፈለጋችሁ ደግሞ በዚህ በኩል ስላይድ እያደረጋችሁ ሁሉንም ታያላችሁ ማለት ነው። ስለዚህ ይሄን ቪዲዮ እስኪ ኤዲት እናድርግ። ለምሳሌ የመጀመሪያው እስኪ መቁረጥ እንችላለን ማለት ነው። ይሄ 3 ደቂቃ ከ40 ሰከንድ ነው የሚለው። ይሄን መቁረጥ ፈልግ እንዲያደርጋለሁ። ደቂቃውን ስንት አደረገ? 3 ደቂቃ ከ39 ሰከንድ አደረገ። አሁንም መቁረጥ እችላለሁ ማልፈልገውን ፓርት ማለት ነው። ይሄን ደግሞ በዚህ በኩልም መቁረጥ እችላለሁ። ልክ ሳብ አደርጋለሁ። ይሄኛው ደግሞ በጣም ብዙ ሲሆን ደቂቃው በጣም ብዙ ሲሆን ወይም ለመቁረጥ እንዳይሆን በሁለት ጣት ትይዛላችሁ። በሁለት ጣት እንዲህ በሁለት ትይዙና ምን ታደርጋላችሁ? ሰብሰብ ታደርጋላችሁ። ትንሽ ይሆናል ማለት ነው። ትንሽ ይሆናል። ከዛ ለመቁረጥ ይመቻችኋል ማለት ነው። ስለዚህ ትንሽ ታደርጋላችሁ። ሙሉ በኩልም መቁረጥ ይቻላል ማለት ነው። ከዛስ ምን ታደርጋላችሁ? ማትፈልጉትን ነገር ነው የምትቆርጡት፣ ዝም ብላችሁ አይደለም። ከዛ ምን ታደርጋላችሁ? ሌላ ሳውንድ መጨመር ይቻላል። አሁን ቪዲዮ ላይ ለምሳሌ የሆነ ቦታ ቪዲዮ ቀርጻችሁ ቪዲዮ ላይ መጨመር የፈለጋችሁት ድምፅ አለ ወይ መዝሙር ሊሆን ይችላል፣ ክላሲካል ሊሆን ይችላል። የምትፈልጉትን ነገር አድ የምታደርጉበት አለ። ካልሆነ ጽሁፍም የሆነ ግጥም ልታስገቡት ትችላላችሁ። እዚህ ጋር በትንሹ አድ ሳውንድ የሚል አለ። እዚህ ጋር ማለት አለባችሁ ማለት ነው። እዚህ ጋር አድ አውዲዮ የሚል አለ። ልክ እሱን ክሊክ በምታደርጉበት ሰዓት ላይ ታች ቱል ባር ላይ ሳውንድ ይመጣል። እዚህ ጋር ማለት ነው ሳውንድ የሚል ይመጣል። ስለዚህ ምን ታደርጋላችሁ? እሱን ሳውንድ የሚለውን አንድ ፕሬስ ታደርጋላችሁ፣ ብሎ ክሊክ ታደርጋላችሁ ስልካችሁ ላይ። ከዛ ወዴት ወስዳችሁ ልክ ያስገባል። ካስገባ በኋላ እነዚህ የምታዩት ባይ ዲፎልት ውስጥ ላይ ያሉ የካፕከት ፊቸር ውስጥ የሚገኙ ድምፅ ናቸው እነዚህ ማለት ነው። እነዚህን ቀጥታ መጠቀም ትችላላችሁ። ምናልባት ያው ደስ የሚል ድምፅ ፈልጋችሁ ኮፒራይት ያላዘው ማለት ነው። ስለዚህ ምን ታደርጋላችሁ? እዚህ ጋር አንድ ምትት ስለዚህ እዚህ ጋር 4 ነገሮች አሉ። ዲቫይስ አለ እንደምታዩት፣ ሌላ ቲክቶክ አካውንት አለ ከራሱ ኤክስትራክት ታደርጉበት ከቲክቶክ፣ ሌላ ሴቭ አደረጋችሁበት ቪዲዮ አለ ማለት ነው። ስለዚህ ከዛ የምትፈልጉትን መርጣችሁ ለምሳሌ ይሄ የምንድን ነው ስልካችሁ ውስጥ የሚገቡበት ነው። ይሄ ደግሞ ባይ ዲፎልት የራሱ እንትን ነው። ይሄ ደግሞ ቲክቶክ ላይ፣ ይሄ ደግሞ ሴቭ አደረጋችሁት ይሆናል ማለት ነው። ስለዚህ ምን ታደርጋላችሁ? ከዚህ ውስጥ ለምሳሌ እነዚህ ሳውንዶች ኤክስትራክት አደረኩት ነው የሚለው። ስለዚህ እዚህ ኤክስትራክት የሆነ ነው ያለው። ሌላ ከፈለጋችሁ ምን ታደርጋላችሁ? እዚህ ጋር ስልካችሁ ትገባላችሁ። ሌላ አዲስ ምን ለማድረግ ኤክስትራክት ለማድረግ ማለት ነው። ሳውንድ እየፈለገ ነው፣ ስካን እያደረገ ነው እናያለን። ምንድነው እዚህ ለምሳሌ ዲቫይስ ውስጥ ያሉ ሳውንዶች ናቸው እነዚህ። እነዚህ ሳውንድ በተለያየ መቅረጽ ትችላላችሁ። በተለየ ሌላ ቦታ የተቀረጸውን ማስገባት ትችላላችሁ። ራሱን የተቀረጸውን ኤክስትራክት አድርጋችሁ ሳውንድ ብቻ መረጥ ትችላላችሁ። ስለዚህ ከዚህ ውስጥ ለምሳሌ ይሄን ብመርጥ ምን አደርጋለሁ? ፕላስ ምልክት ጫናለሁ ማለት ነው። ፕላስ ምልክት ጫናለሁ፣ ቪዲዮ ይገባል። ሳውንድ እዚህ ገብቷል። አሁን ምን ላይ ገብቷል? ሳውንድ እዚህ ላይ ገብቷል። እዚህ ላይ ክሊክ አድርገን መስማት እንችላለን ከፈለግን። ሳውንዱ ገብቷል። እዚህ አስባችሁታል? እዚህ ጋር ሳውንድ ጨመረ። ቅድም ያልነበረው ሳውንድ እዚህ ጋር መጥቶ ገብቷል። ይሄው ሳውንድ ነው። ይሄን ሳውንድ እንደፈለጋችሁ ደግሞ ኤዲት ማድረግ ትችላላችሁ። ሌትስ ለምሳሌ ሳውንድ የሚለውን ትጫናላችሁ። ከታች ኤክስትራክት አለ፣ ሳውንድ ፊክስ አለ፣ ሪካርድ አለ፣ ቴክስት አውዲዮ አለ። አይታችኋል? ከታች ያሉ እነዚህን ሁሉ ቼክ ታደርጋላችሁ ማለት ነው። እቺኛዋ ደግሞ ኮፒራይት የሳውንድ ኮምፒውተር ተጠቅሞ አስመዝግቦ ሌላ ሰው እንዳይጠቀም ፓተንት አድርጎት ከሆነ ምን ታደርጋላችሁ? ቼክ የምታደርጉበት ማለት ነው። ስለዚህ ሳውንድ ፊክስ ማድረግ ያለ ለምሳሌ ሳውንድ ፊክስ የሚለውን ብነካ እቺኛዋን አፕ እቺም ማለት ነው እቺም ታፕ ማለት
ጽሁፏ እዚህ ጋር ስለምትመጣ ነው። ስለዚህ እዚህ ጋር ያለችውን ይህን ፊክስ የሚለውን ብትነኩት ምን ያደርጋል ማለት ነው? ያስመረጣችኋል። የምታደርጉትን ነገር ያስመረጣችኋል ማለት። ለምሳሌ ይኸው እነዚህ ሳውንዶችን ማስገባት ትችላላችሁ። ትሬንዲንግ አለ፣ ሙዚክ ክሊፕ አለ፣ ፈን ያለ ሰዎች አለ። እነዚህ ሁሉ እየነካችሁ ቼክ ታደርጋላችሁ ማለት ነው። ከዛ በኋላ ስትመርጡት እዚህ መጨረሻ ላይ እቺ ራይት ምልክት አለች። እዚህ ጋር እንደምታያችሁ እዚህ ጋር ራይት ምልክት አለች። እሷን አንድ ብቻ መንካት ማለት ነው። አንድ ብቻ ትነካላችሁ። ምን ያደርጋል? ገባ። ስለዚህ ሙዚቃችሁን ቼክ ታደርጋላችሁ። እዚህ ጋር ፕሌይ ያደርጋችሁ ማለት ትችላላችሁ ማለት ነው። እዚህ ጋር ቺኛውን ፕሬስ እያደረጋችሁ ይሄ አውዶ ምልክት ነው፣ እያጫወታችሁ ምን እንደሚመስል ማለት ትችላላችሁ ማለት ነው። ይሄ ሳውንድ ኢፌክትስ ብታደርጉበት ነው። ዲስኮ ቪዲዮ ራሱ ዋናውን ቪዲዮ ላይ ሲሆን ደግሞ ምን ታደርጋላችሁ? ቪዲዮን ራሱ ትነካላችሁ። አንዴ ብቻ ፕሬስ ማድረግ ማለት ነው። ስለዚህ ይሄን ቪዲዮ ወደ ጎን መጎተት ይቻላል። ፕሬስ አድርጋችሁ ወደፊት ማሳለፍ ይቻላል። ግልጽ ነው አይደለ? ሌላ እዚህ ጋር በእርሳስ ምልክት የተቀመጠችው እቺኛዋ ነገር እቺ ነገር ምንድናት? ከቨር የሚሰሩበት ቪዲዮ ከቨር ላይ የምታስቀምጡበት ማለት ነው። በምስሉት ቪዲዮ ላይ ከቨሩ ላይ የምታስቀምጡበት ይሄን ታስቀምጣላችሁ። ሌላ ቪዲዮን ፕሬስ አድርጋችሁ ቪዲዮ ላይ ቮሉም መጨመር ይቻላል። ቮሉም ነው ነክታችሁ ቮሉምን ወደፊት ወደ ኋላ ማድረግ አለ። ቮሉም የሚሰሩበትን ቪዲዮ ማለት ነው። ንክስት ሌላ ምን ታደርጋላችሁ? አኒሜሽን ለምሳሌ እዚህ ቪዲዮ ክሊክ ስላደረኩኝ አኒሜሽን የመጣው አሁን ሙዚቃ የሚለውን ምንተካ ሌላ ነገር ነው ያለው። ቪዲዮን ስነካ ከታች እያያችሁ ይቀይራል። እዚህ ጋር ያለችው እዚህ ባር ላይ ያለችው ነገር ታች ቱል ባር ላይ ያለው ነገር ይቀየራል እዚህ ጋር ያለችው ማለት ነው። ስለዚህ ምን ታደርጋላችሁ? ለምሳሌ እኔ ነኩት ቪዲዮ ቢሆን ቪዲዮ ላይ የሚመጡት ምንድን ናቸው? ቪዲዮን ስነካ የሚመጣው ምን ናቸው? አኒሜሽን ነው። ለምሳሌ አኒሜሽን እንደምታዩት እዚህ ጋር ያለው ቪዲዮ አጫውቱን ይቀይራል። እዚህ ከዚህ ውስጥ አንድ የምትፈልጉትን መርጣችሁ ምን ታደርጋላችሁ? ሴሌክት ታደርጋላችሁ። ወደ ላይ መሳብ ትችላላችሁ። ብዙ ነው ያለው ማለት ነው። ስለዚህ እዚህ ጋር ገብታችሁ ቪዲዮ እንዴት እንዲጫወት እንደምትፈልጉ ለምሳሌ እቺን መረጣት አንድ መረጥኩኝ ሴሌክት የሚያደርግበት ማለት ነው። ስለዚህ ይሄ ቪዲዮ በዚህ አኒሜሽን ነው የሚሰራው ማለት ነው። ስለዚህ ከዛ ድጋሚ ትወጡና ባክ አድርጋችሁ ምን ታደርጋላችሁ? የምትፈልጉትን ነገር እንዲያደርጋችሁ ትሰራላችሁ ማለት ነው። አንድ ቪዲዮ ሰርተን እናያለን። እሺ እንደምታዩት ቪዲዮ እዚህ ያለ ይሄን ቪዲዮ ኤዲት ማድረግ ይቻላል ማለት ነው። ለምሳሌ ልክ ቪዲዮ ላይ ክሊክ ስታደርጉ የነጭ ነገር እንደዚህ ሰርክል አድርጎ ከመጣ ቪዲዮን ነክታችኋል ማለት ነው። ከዛ ሳውንድ ስፕሊት የምላለ ሳውንድ አለ፣ አኒሜሽን አለ፣ ኢፌክት አለ። ይሄን እያንዳንዱን እየነካችሁ ማድረግ ትችላላችሁ ማለት። ለምሳሌ ስፕሊት አድርጋችሁ የማትፈልጉትን ፓርት ድሌት ማድረግ ትችላላችሁ። ቪዲዮ ምን አድርጋችሁ ስፕሊት አድርጋችሁ ማለት ነው። ሌላ ክሮፕ አለ፣ ቢት አለ። ለምሳሌ ክሮፕ ቢንዳካ እዚህ ጋር እንደሚመጣው እዩ ክሮፕ ማድረጊያ ማለት ነው። ቪዲዮን ነው ክሮፕ ብታደርጉ ቀጥታ ቪዲዮአችሁን ስክሪን ላይ ያመጣል ማለት ነው። ይሄን ቪዲዮ አስተካክላችሁ ማስቀመጥ ትችላላችሁ። ለምሳሌ እንደወጣ የምትፈልጉ ነገር ካለ እና እንደዚህ አድርጋችሁ ልክ ፎቶ ኤዲት እንደምታደርጉ በቃ ይሄ ብቻ እንዳያጫው። ለምሳሌ እዚህ ጋር ጀበና ይታያል አይደል? ጀበና ይታይ ነበር አይደል? አይታችኋል? ይሄ ጀበና የሚታየውን ይሄን እንዳይታይ ማድረግ ይቻላል። እንደዚህ መሳብ ማለት ነው። ላይክ ፎቶ ኤዲት እንደምታደርጉ ክሮፕ ኖርማል ካሜራዎች ላይ ይሄን ታደርጋላችሁ። ስለዚህ ኤክስ ብላችሁ ትወጣላችሁ። ከፈለጋችሁ ሪሴዝ ማድረግ ትችላላችሁ። ሶ ዲስካርድ የምትሉት ማትፈልጉት ከሆነ ማለት ነው ክሮፕ እንደምታደርጉ ላሳችሁ። ሌላ ዱፕሊኬት ማድረግ ይቻላል። ይሄን ቪዲዮ ዱፕሊኬት ታደርጉ እዚህ ጋር ነው የሚጨምረው። አሁን እዚህ ጋር አለ አይደል? ዱፕሊኬት ቢነካ ይሄው እዚህ ጋር ዱፕሊኬት ይመላል። ዱፕሊኬቷን እንዲህ ቢነካ ጨመረ ማለት ነው። ይሄው ሲጨምር ሁለት አደረገ የመጀመሪያውን ቪዲዮ ማለት ነው። ይሄ ቪዲዮ ኤዲት የምታደርጉበት ነው። ይሄን ደግሞ ሌላም አድ ማድረግ ትችላላችሁ። ፕላስ ምልክት ነክታችሁ ሌላ ቪዲዮ ይሄው እንዲስታደርጉት ወደ ስቶሬጅ ይወስዳችኋል ማለት ነው። ይሄው ስቶሬጅ የትኛው ነው? ካፕካት ውስጥ ያለው ነው። ሌላ ደግሞ ከስልኩ ላይ ድጋሚ ከስቶሬጅ ከዋና ስቶሬጅ ላይ አምጣችሁ ማስገባት ከፈለጋችሁ ልክ እንደ ቀድሞ ሴቲንግ የሚለውን ነክታችሁ ነው ተጠቀሙት ማለት ነው። ስለዚህ ባክትሉና ወደዚህ ትመጣላችሁ ማለት ነው። ሶ እዚህ ጋር ከቨር የሚለው የቪዲዮአችሁ ገጽታ ላይ ከፊት ለፊት እንዲቀመጥ የሚለውን ነግሬያችኋለሁ። ለምሳሌ ዩቲዩብ ሲሰሩም ቲክቶክ ላይም ከፊት ለፊት መጀመሪያ ለምሳሌ እንደ ሁክ ነገር ሁክ ማለት
የሰውን ቀልብ ለመሳብ ወይም ልብ ለመሳብ የምትጠቀሙት ነው። ይህንን ማድረግ ትችላላችሁ። እንደዚህ ቪዲዮ ነው እንዳያመልጣችሁ የሚለውን ነገር ጨምራችሁ ኦኬ፣ እሱ የራሳችሁ ሀሳብ ይሆናል ማለት ነው። ሌላ ስፒድ አለ። ቪዲዮ ሲጫወት በጣም በፍጥነት እንዲጫወት ማድረግ ይቻላል፣ መቀነስ ይቻላል። ለምሳሌ እንካና ይሄው ኖርማል አለ፣ ከርቭ አለ፣ ቬሎሲቲ ኢፌክት አለ ማለት ነው። ተጠቅማችሁ ቪዲዮአችሁን ማሳመር ትችላላችሁ። ቢትስ አለ፣ ክሮፕ አለ፣ ዱፕሊኬት፣ ሪፕሌስ አለ፣ ኦቨር አጀስት አለ፣ ፊልተር አለ። አሁን ፊልተርን ቢነካ ለምሳሌ እዩት፣ የሚመጣውን እዩት። ፎር ኤግዛምፕል ይሄው እንደዚህ አይነት ነገር ይመጣል። ከዚህ መርጣችሁ ቪዲዮአችሁን ቆንጆ ማድረግ ትችላላችሁ ማለት። ለምሳሌ ይህንን ልንካና አንድ ልንካ ሲቀይሩ ታይታላችሁ። አያችሁ አይደል? ሲቀይር እዚህ ጋር ሰርክል ያደረገው የነካውት ማለት፣ ሲቀይር ደግሞ በነካውት ላይ ሰርክል ያደርጋል ማለት ነው። እንደዚህ ይቀይራል። አፕላይ ባደረገው የዚህ ስክሪን ላይ የምታዩትን ይቀይራል ከለሩን ማለት ነው። አያችሁ አይደል? ከለሩን እንደመቅ ሲያደርግ። ስለዚህ ከዛ በኋላ ምንድን ማድረግ ያለብን እቺን የምንጠቀመውን ካደረግን ከወሰንን በኋላ ራይት ምልክት ነው መንካት አለብን። ከዛ እነዚህን በመጠቀም አንዱና ሪዱ ማድረግ ይቻላል ማለት ነው። አንዱ ማለት ይቻላል ማለት ነው። ስለዚህ የሰራችሁትን ደግሞ ቪዲዮ ክሊክ እያደረጋችሁ ቼክ ማድረጋችሁ እንዳትረሱ። ለምን ቆንጆ ካልሆነ ለመመለስ ማለት ነው። ስለዚህ ቼክ ታደርጋላችሁ ማለት ነው። ይሄ ኢፌክት አጠቃላይ የሚጠቀሙበት ነው። አጀስት አለ፣ ኢፌክት አለ እንደነገርኳችሁ። ሌላ ቴክስትና አውዲዮ እንደሚጨመር ነግሬያችኋለሁ። ቮሉም እዚህ ጋር ሙት ማድረግ ትችላላችሁ። እዚህ ጋር ያለውን ቪዲዮ ሙት አይታችኋል አይደል? እዚህ ጋር ያለችው ሙት የነካሁት ለምንድን ነው? ለእናንተ ለማሳየት ስለፈለኩኝ ማለት ነው። ሶ ይህን በማድረግ ትጠቀማላችሁ ማለት ነው። ስለዚህ በዋናነት ጨብቀት ላይ የትም በምንም አይነት ካሜራ የቀረጻችሁትን በቆንጆ ካሜራ ይሁን በስልካችሁን በራሱ በካፕከት የቀረጻችሁትን ካሜራ ኢፌክት ውስጥ በማስገባት ኤዲት ማድረግ ይቻላል፣ ትሪም ማድረግ ይቻላል። ኤዲቲንግ ሲባል ያው ትሪምም ጭምር ማለት ነው። ሳውንዱን ማስተካከል ትችላላችሁ፣ ጽሁፍ ማስገባት ትችላላችሁ። ኢፌክት ያሉ እነዚህ በታች የሚታዩት አይከኖቹ እያንዳንዱ ምንድናቸው? ቱሎች ናቸው። ለምሳሌ የመጀመሪያው ትሪም የምታደርጉበት፣ ሁለተኛው ሳውንድ የምጨምሩበት ወይም አውዶ የምታደርጉበት፣ ሌላ ቴክስት አለ፣ ኢፌክት አለ። ኢፌክት ማለት እንደነገርናችሁ ምንድነው? ይሄ እንደነገርኳችሁ ፓርቶቹን የምታስተካክሉበት ቪዲዮን በጣም ቆንጆ የምታደርጉበት ማለት ነው። ልክስ ካፕሽን አለ፣ ኦቨርፕላይ አለ። እያንዳንዱ እንዲጠቀማችሁ ቪዲዮን ቆንጆ ታደርጉና መጨረሻ ማሳያችሁ እዚህ ጋር ከላይ ያለውን ብዙ ሰዓት ቪዲዮን 1080p ላይ ብታደርጉት ጥሩ ነው ማለት ነው። ያው መጫወቻው እንደ ስልካችሁ ሪዞሉሽኑ ማለት ነው። ከዛ ይሄን ከጨረሳችሁ በኋላ ቪዲዮን ጨምራችሁ ሳውንድ ጨምራችሁ አይታችኋል አይደል? ሳውንድ ጨምራችሁ ቴክስት ጨምራችሁ ቪዲዮአችሁ ላይ ካፕሽን ጨምራችሁ ከታች የምትፈልጉትን ጽሁፍ እዚህ ከስር እንዲመጣ ሰዎቹ እንዲያነቡት ማለት። ለምሳሌ የሆነ ቪዲዮ አስቀምጣችሁ ቪዲዮ ምን እንደሆነ ሰው እንዲረዳ ከስር ታስቀምጣላችሁ። እዚች አካባቢ ካፕሽን ይቀመጣል ማለት ነው፣ አንዳንድ ቪዲዮዎች ላይ እንደምታዩት። ስለዚህ እሱን ሌላ አናላይዝ ታደርጋላችሁ። ከዛ ቪዲዮን ታደርጋላችሁ። ሌላኛው እዚህ ጋር መጨረሻ ተከትመጡና አስፔክት ሬሾ ፎር ኤግዛምፕል የቱ ጋር ነው ልጁ ላሳያችሁና ኦኬ እዚች ጋር ከባክግራውንድ ቀጥሎ ያለው ከስቲከር ቀጥሎ ያለው አስፔክት ሬሾ የሚላል። ይሄ ማለት የሰራችሁትን ቪዲዮ ለቲክቶክ ነው፣ እዚህ ጋር እንደምታዩት ለቲክቶክ ነው፣ ለዩቲዩብ ነው፣ ለኢንስታግራም ነው፣ ለምንድን ነው ምናምን የሚሉትን ነገሮችን አስተካክላችሁ ከዛም ታረጋላችሁ ዳውንሎድ ብሎን ተነካላችሁ ማለት ነው። እዛ ጋር ራይት አርጋችሁ ነው የምታደርጉት። ከዛ ራይት አርጋችሁ የመጨረሻ ቪዲዮ ከሰራችሁ በኋላ የምታደርጉት ምንድነው ኤክስፖርት ብሎን ተነካላችሁ። ይሄ ምን አድርጎ ይጨርሳል? እንደምታዩት ይሄ ነገር ልክ ቺን ይጨርሳል፣ ነጭ አድርጎ ማለት ነው። ኤክስፖርት አድርጎ ነው ቪዲዮ ስለማልፈልገው ተዋለው። ከዛ የምትፈልጉበት ቦታ ሄዶ ዳውንሎድ ያደርጋል ማለት ነው። የምትፈልጉበት ሄዶ ዳውንሎድ ያደርጋል። እኔ አሁን እየወጣው ስለሆነ ነው ኮንቲኒው ኤክስፖርት እና ምናምን የሚላል እኔ ሊወጣ ስለፈለኩኝ ነው። ከዛ ምን ታደርጋላችሁ? ልክ ባክላችሁ ቪዲዮ የሰራችሁትን ቪዲዮ በዚህ አይነት ያስቀምጥላችኋል። ይሄው እዚህ ጋር አሁን አስቀምጧል ማለት ነው። እኔ አሁን የሰራሁትን ቪዲዮ ያስቀምጠው ማለት ነው። ስለዚህ ይሄን ቪዲዮ የት ታደርጋላችሁ? ሆናችሁ እስከብታችሁ ገለሪ ላይ ማግኘት ማለት ነው።